نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين. የግብጽ ንጉሠ ነገሥት አሚናውቲብ አራተኛና ባልደረቦቻቸው አሁን ይገባሉ። የተከበራችሁ እንግዶችና ህልም ፈቺዎች ዛሬ እናንተን እዚህ የጠራንበት ምክንያት የህልሙን ፍቺ አግኝቼዋለሁ የሚልን ወጣት እንድትፈትኑልኝ ነው። እውነት ይሁን ውሸት እናንተው እንድትመሰክሩልኝ ይፈልጋለሁ። ለግብጽ ንጉሠ ነገሥት አሚናውቲብ አራተኛ ረጅም ዕድሜ። ይዘርሲፍ ለበርካታ ዓመታት ቤተ መንግሥት ሲያገለግል ቢቆይ እንኳን እንዴት ለግብጽ ጌታ መስገድ እንዳለበት አልተማረም። እጅ መንሳት እናንተ ጋር እንደ ተራ ነገር ስለሚታይ ነው። እሳቢያችሁ ቢለያይም እንኳን ታደርጉታላችሁ። እኔ ግን ከአንዱ አምላክ በስተቀር ለአፍታም ቢሆን ለምንም ለማንም አልሰግድም። አለመስገዴ ክብር አለመስጠቴ እንዳልሆነ ንጉሱም እንደሚያውቁ ተስፋ አደርጋለሁ። ነገር ግን ይህ ሥርዓትን ማግደል በግብጽ ሕዝብ ባህል መሠረት ታላቅ ንቀት ነው። ነገሩ የቤተ አሙን አገልጋይ እንዳለው ቢሆንማ ለክብራችን መስገድን በተማርክ ነበር። ለዚህም ለጢባ ከተማ ሴቶች በመስገድህ እስር ቤት ውስጥ ከመወርወር ትድን ነበር። ሁላችሁም እንደምትገምቱት የዛሬው ጥሪ በስተመጨረሻ የህልሜን ፍቺ እንደሚያውቅ የሞገተን አንድ ወጣት መጨረሻ ለማየት ነው። ከፍተኛ ልምድ ያላቸው የግብጽ ሊቃውንትና ህልም ፈቺዎች ፍቺውን ይዛችሁ እንደመጣችሁ ጥርጥር የለኝም። ይህንን ወጣት ከማግኘቴ በፊት እናንተ ጥረት እያደረጋችሁ እንደነበር እርግጥ ነው። ችሎታውን እንድታዩልን ዛሬ ፈለግን። አብዛኞቻችሁ ህልሜን ሰምታችሁታል። ለዛሬ ለሁላችሁም ግልጽ እንዲሆን ልድገመው። በመጀመሪያው ሌት ከናይል ወንዝ 7 የሰቡ ላሞች ሲወጡ አየሁ። ከዚያም ወደ ሜዳው ወጡ።
የናይል ወንዝ ወዲያው ደረቀና 7 ከሲታ ላሞች አፈሩን ደርምሰው ወጡ። ከዚያም እነዚያ ከሲታ ላሞች የሰቡትን ላሞች ይውጧቸው ጀመር። ይህንን አስፈሪ ክስተት ካየው በኋላ 7 የለመለሙ ዘለላዎች ደርቀው መሬት ሲረግፉ አየው። ይህም የሆነው 7ቱ ደረቅ ዘለላዎች ሸፍነዋቸው ነው። የተከበረው አንኢክማሁና ሌሎች አገልጋዮች ይህንን ቀድመው ሰምተዋል። በጥልቅ ሊያስቡበትና መፍትሄ ሊያመጡ ጊዜ እንድሰጣቸው ጠይቀው ነበር። አሁን የህልሜን ፍቺ ለመስማት ፈልጋለሁ። እየጠበቅኩ ነው። ምንድነው ታዲያ? ቀጥሉ፣ እየጠበቅናችሁ ነው። በጣም ከፍተኛ ጥረት አድርገናል። የከዋክብትን አቅጣጫና አወጣጥ ሁሉ ለማየት ሞክረናል። ከሙታን እገዛና እርዳታን ሁሉ ለማግኘት ጣርን። ከአጋንንትና ሰይጣናት የቻልነውን ሁሉ ጥረትም አደረግን። ነገር ግን በርካታ ህልም ስንፈታ ኖረናል። ይሄ የንጉሳችን ህልም ግን ከዚህ ቀደም ካጋጠመን ሁሉ የተለየ ነው። ይህ ትርጉም የሌለው ህልም ነው። ተራ ብዥታ ነው። ከተማርናቸው ትምህርቶችና ከፈጸምናቸው ተአምራት ሁሉ የተለየ ነው። ይህንን ሁሉ በርካታ ልፋትና ጥረት ካደረግን በኋላ ቀደምት አባቶቻችን ለላሞች ከሚሰጡት ትርጉም እንዳገኘ ነው ዓመታትን ነው። በቃ ይኸው ነው። ዓመታት ዓመታት ይገርማል። አንበሳ በትንኝ ወደቀ፣ ናይልን ትል ደበቀው። ይህ ነው በቃ የህልማችን ፍቺ። ላሞቹ ማለት ዓመታት ማለት ነው። እንግዲህ ዩዛሲፍ ጊዜው ያንተ ነው። የህልማችን ፍቺ ምንድነው? የተከበሩ ንጉሥ ሆይ የህልሙን ፍቺን ያልፍጡት በህልም ያዩትን በእውን እንዴት እንደሚሆን ነው ማብራራለሁ።
ህልምና ፍቺን ማብራራት ምንድነው ልዩነታቸው? የህልም ፍቺ በፈቺው ግምትና መላምት የተገነባ ሲሆን ለመፈጸሙም እርግጠኛ መሆን አንችልም። ማብራሪያው ግን ከሰማይ የታገዘ ነው። አሁንም ማብራራላችሁ ጉዳይ ያለምንም ጥርጥር ተፈጻሚ ነው። እንደ ህልም ፍቺ ለለውጥ በር የሚከፍት አይደለም። ይህን ያህል እርግጠኛ ነህ ዩዘርሲፍ? ይገርማል። በጣም እርግጠኛ ነህ? ይህ ከአምላኬ ከአላህ ዘንድ ነው። አምላኬ ያሳወቀኝን ማብራራት እንጂ ከራሴ አንዳች አልናገርም። ይህ የምትለው ሁሉ ባዶ ሙግት ነው። የህልም ፍቺ ሁሌም ተፈጻሚ ነው። አንተና የምታመልከው አምላክህ ግን የማይዳሰሱ ናቸው። ፍቃዳችሁ ከሆነ ይህንን ባዶ ሙግት የምትሉትን ላብራራላችሁ። የህልሙን እውነታ ነግራችሁ የጌታዬን ቻይነትም ላረጋግጥላችሁ። የተከበሩ አኒክማሁ ካልከፋው በፍቺው ላይ እንረዳዳ። ህልም ፈቺዎቻችሁ እንደነገሩን በግብጽ ቀደምት ትውፊት መሰረት ላሞች በአመታት ይፈታሉ። ልክ ነኝ አይደል? አዎ፣ በዚህ ምንም ጥርጥር የለም። የላሞቹና የዘለላዎቹ መመሳሰል አንድነታቸውን አያመለክትም? እንደዛው ይመስላል። የለመለሙት ዘለላዎች የበረከት ምልክት፣ የደረቁት ደግሞ የረሃብ ምሳሌ ሊሆኑ አይችሉም? ከዚህ የተለየ ሌላ ብቻ አልመጣልኝም። ነገሩ እንደዛው ነው። ስለዚህ ታዲያ ግብጽ ለቀጣይ 7 ዓመታት በጥጋብ ከዛም ለ7 ሌላ ዓመታት በድርቅ እንደምትመታ ልንደመድም አንችልም? ይገርማል። እጅግ አድርጌ አመሰግናለሁ ዩዘርሲፍ። ይህ በጣም ምርጥ ፍቺና ለህልሜም የቀረበ ትርጉም ነው። ይህ አስደናቂና ትክክለኛ ፍቺ ነው። እኔ ይህን ወጣት ልጅ አክብረዋለሁ። በሚገርም አየህልኝ የተከበርክ አኒክማሁ፣ እነዚህ ህልም ፈቺዎች ለአገር እንደማይጠቅሙ የነገርኩህን አስታወስክ? በማይረባ ተራው ዥንብራቸው ከማጭበርበር ውጭ ሌላ የሚፈይድ ነገር እንደሌላቸው አሰብክ? ይህ ፍች ትክክል ይመስላል። ካለንበት ተጨባጭ ህይወት የማይገጥም ከሆነ ልንጠራጠር ይገባል። በታሪክ ይህ ታላቅ ናይል ሳይፈስ ምድራችንን በሐሴት ሳያጥለቀልቅ ቀርቶ ያውቃል? ይህ ፍች ከግብፅ ምዕራብ ላለው ምድረ በዳ ሊሆን ይችላል። የናይል ሀብት ባለቤት ለሆነችዋ ለግብፅ ግን አይገጥምም። በተለያዩ ጊዜያት የናይል ወንዝ እንደደረቀ ከአበው ሰምተናል። በዘመኑ አዕዋፋት እንኳን ጥማቸውን የሚያስታግሱበት ጠብታ እስኪያጡ ድረስ። የተከበርክ አለቃዬ፣ የዩዘርሲፍ ፍቺ ትክክል አይደለም እንኳን ብለን ብንጠራጠረው ከሁሉም ነገር ጥንቃቄ ስለሚበጅ መፍትሄ መሻት ይኖርብናል። በዚህ ፍቺ መሰረት ሀገራችን ግብጽ በቅርብ ዓመታት ውስጥ ለድርቅ ትጋለጣለች ማለት ነው። ታዲያ መፍትሄው ምንድን ነው? ብቸኛው መፍትሄ ለሚቀጥሉት 7 ዓመታት በእርሻ መበርታት ነው። ህዝቡን ከሚመጣው ድርቅ ለመታደግ ለቀጣይ ዓመታት ጎተራውን ሞልቶ መጠበቅ ነው። ይገርማል። እጅግ ጥበበኛ ነህ ዩዘርሲፍ። መፍትሄህም ልክ እንደ ፍቺህ ወደር የለው። ቤተ መንግስቱ ለቀጣዩ 14 ዓመታት በህልም መመራት አለበት እያላችሁኝ ነው? ከዚህ የተሻለ የምትይኝ መፍትሄ ይኖራል? ሊፈጠር ይችላል የሚል ጥርጣሬ ካላችሁ በትንሹ ለመከላከል ስንል ታጥቀን መነሳት አይኖርብንም? ትክክል። ለ14 ዓመታት በህልም ማስተዳደር አግባብ አይመስልም።
ይከሰት የማይችልን ነገር በመፍራት የቤተ መንግስቱን ግምጃ ማደለብ ስርዓቱን ይጎዳዋል። መጠንቀቅ እንደሚሻል ጤነኛ አእምሮ ያለው ሁሉ የሚያምንበት ይመስለኛል። አጠራጣሪ ነገር ሊፈጠር ይችላል። ጉዳዩ ከተከሰተ ድርቁን እንዴት እንጋፈጣለን? እንደኔ የሚመጣን ነገር መፍራት ታላቅ እርምጃ ይመስለኛል። አሁን መፍትሄውን እስካወቅን ድረስ ይህንን ከባድ አደጋ እንጋፈጣለን። እኛ ዩዘርሲፍን ከልብ እናመሰግናለን። ከሚፈጠር መዓት ታድጎናል። ለዩዘርሲፍ አምላክ ምስጋናችንን እናቀርባለን። ከኛ የተሻለ አምላክ መያዙ ለዚህ ስኬት አብቅቶታል። የዩዘርሲፍን ንጽህናና ከወንጀል መጽዳቱን ሁላችሁም ሰምታችኋል። ምጡቅ ዕውቀቱንና ግንዛቤውንም በደንብ አስተውላችኋል፣ መስክራችኋል። የነገሮች መፍቻ ቁልፍ መሰጠቱንም በተጨባጭ አረጋግጣችኋል። ከዛሬ ጀምሮ የኛ አጋር ይሆናል። ዩዘርሲፍ የጉዳያችን ፈጻሚና ልዩ አማካሪያችን ይሆናል። እኔ ዛሬ በጣም ረክቻለሁ፣ ተደስቻለሁ። ይህንን ደስታን እንዳያጠፉብኝና የቁጣ ነበልባልን እንዳያስነሱብኝ እነዚህን ከፊት ያርቅልኝ። ዛሬ የግብፅ አማልክት ሁሉ ድክመት፣ የአገልጋዮቹና ኮከብ ቆጣሪዎቹ ሽንፈት በመላው የግብፅ ሕዝብ ፊት ታይቷል። ከአሙን አምላክነት በላይ ልዕለ ኃያል አምላክ እንዳለ አስተውላችኋል። አሁን በፍጥነት እነዚህን አገልጋዮች ይዘህ ከዚህ ጥፋ። የተዳፈነው ቁጣዬን አይቀስቅሱብኝ። አንተ ምንም የማይገባህ ደንቆሮ፣ ላንቃህን መቼ መክፈትና መዝጋት እንዳለብህ እንኳን አታውቅ። ከአሙን አቅማዳ እየበላህ ለአሙን ጠላቶች መሳሪያ ትሆናለህ። የህልሙ ፍቺ ትክክለኛ ስለነበር ፈጽሞ ራሴን ልቆጣ ተከላከላለህ። አንተ ሞኝ፣ ሌሎች አፋቸውን እንደዘጉ አንተ ዝም አላልክም። እሺ ጌታ፣ አንተ ነገን ማተው እንዴት ለጥላት መሳሪያ ተቀብላለህ? ያላሰብኩት አለቃዬን አልካድ። የተከበርክ አሊክማው፣ ለምን ይህን ያህል ትመተዋለህ? ቢዲያሙን ይዛችሁት ሂዱ። እሺ ማረኝ፣ እኔ አላሰብኩም። አለቃዬን አልካድኩም። እዘንልኝ ጌታዬ፣ ይቅርታ አድርግልኝ እባክህን። ይቅርታህን አለቃዬ፣ እባክህን ማረኝ፣ እባክህን። በቤተ አሙን ላይና በአገልጋዮቹ ላይ እንዲህ ያለ ውርደት ገጥሞን አያውቅም። ይህ አስነዋሪ ውርደት በግብፅ ምድር የኔ ተሰምቷል። ሕዝቡ ሁሉ የዛ የዩዘርሲፍ አምላክ፣ የዛ የፍየል ጠባቂ ዕብራዊ ጌታ ታላቁን አሙን አዋርዶታል ብሎ ያምናል። እነዚህ ሰዎች ይህ ዩዘርሲፍ የሚባለው ወጣት እነዚያን አዋቂዎችና አገልጋዮቻቸውን በጥበብ ረድቷቸዋል ይሉ ይሆናል። በዚያ ላይ ይህ ሕዝባችን ለአማልክት ያለውን ክብር ለአዋቂዎቹ በሚሰጥበት ምድር አምላካችን ሆይ እዘንልን። የዚህን አስደንጋጭ ክስተት እባክህን እለፈን እንበለው። ይቅርታ፣ አንተ የዚህ ቤተ መንግሥት ሠራተኛ ነህ?
ምን ፈለግ? ዩሱፍ ይቅርታ፣ ዩዘርሲፍን ታውቀዋለህ? ለምን ፈለግከው? አሁን ቤተ መንግሥት ውስጥ ነው። ይሄ አይመለከትህም። እኔ ከቀድሞው ጓደኞቹ ነኝ። አንተ የዩዘርሲፍ ጓደኛ? ማሊክ ነኝ። ማሊክ የዘር ልጅ። ለ20 ዓመታት ስጠብቀው እንደኖርኩ ንገርልኝ። የተከበረው ዩዘርሲፍ ህልማችንን እንደፈታው ከሆነ እኛ በድርቅ አፋፍ ላይ እንገኛለን። ከዚህ አዘቅት የምንወጣበት መላ ልናበጅ ይገባናል። ከታማኝነቱና ከንጽህናው በተጨማሪ አስተዋይና ትጉህ ሰው ሊኖረን ይገባል። የተከበራችሁ የሀገሬ ሹማምንትና ሊቃውንት፣ እንዲህ ያለ ሰው ልትጠቁሙን ትችላላችሁ? የተከበሩ ንጉሥ ሆይ፣ ኩቲባር የዚህች ሀገር የቁርጥ ቀን ልጅ ነው። ይህ ሀገራችን አለኝታ ነው። ኩቲባር በህመም አልጋ ላይ ውሏል። እንዲህ ያለ ከባድ ኃላፊነት መሸከም አይችልም። የተከበሩ ንጉሥ ሆይ፣ ለዚህ ቦታ ይመጥናል ብዬ የማስበው ሰው ሆሪንሆፕ ብቻ ነው። ሆሪንሆፕ በርካታ ከባድ ኃላፊነቶች አሉበት። ሰራዊቱን ከመምራት የበለጠ ኃላፊነት የለም። ከግብርና ኃላፊነት ይልቅ ለሀገር መከላከል የተፈጠረ ሰው ነው። ዩሱፍ ሆይ፣ ይህ ከባድ ኃላፊነት በአንተ ጫንቃ ላይ ወድቋል። ልትሸከመውም ይገባል። የግብፅን ችግር ትፈታ ዘንድ የአላህ ፍላጎት ሆኗል። የተከበርከው ንጉሳችን፣ ለዚህ ታላቅ ኃላፊነት እኔን ወክለኝ። የግብርናውን ጉዳይና የግምጃ ቤቱን ኃላፊነት ፍቃድህ ከሆነ በእኔ ላይ ጣለው። የሴረኞችን ተንኮል በመቋቋምና የሰዎችን አደራ በመጠበቅ የንጉሠ ነገሥቱን ፍቃድ ማስፈጸም ብዙ ማዕቅተኝ። በትክክል ካንተ የበለጠ ማን ይኖራል? ይህንን ጉዳይ በብቃት እንደምትፈጽመው እርግጠኛ ነኝ። ከዛሬ ጀምሮ የግብፅ የግብርና ኃላፊ ሆነ እርሻዎቻችንን ሁሉ ትቆጣጠር ዘንድ ይሁን ብያለሁ። ከዛሬ ጀምሮ የንጉሡ ልዩ አማካሪ ሆኖ እንደሚያገለግልም ለግብፅ ሕዝብ ሁሉ አውጃለሁ። የጠለቀ ዕውቀት ቢኖረውም በተግባር አልተፈተሸም እኮ። ይህንን ኃላፊነት መሸከም አይችልም ብለህ ፈርተህ ነው? ከአማልክቶቻችን በላይ የእሱ ጌታ በክብር የላቀ ረቂቅ አዋቂ ነው። አኒክማው እንዴት እጅ እንደሰጠና እንደተሸማቀቀ አዋቂዎቹ ደግሞ እንዴት እንደመሰከሩለት አላየህም? በግብፅ ውስጥ እጅግ የታፈሩና የተከበሩ ሰዎች ሲዋረዱ ዛሬ ገና አዋቂዎችና ጠንቋዮች በሰዎች ዘንድ ምን ያህል ደረጃ እንደነበራቸው ሁላችሁም ሳታውቁ አትቀሩ። ይህ ደግሞ ህልም ሆኗል። ለተከበረው ዩዘርሲፍ ግብፅ ከዚህ ቀደም ምስክርነቷን አልሰጠችውም። ለሱ ክብርና ደረጃ ሲባል ከፍተኛ የሆነ ድግስ ለማዘጋጀት ወስኛለሁ። የተከበርከው ዩዘርሲፍ የተለየ ፍላጎት ይኖርሃል? የፈለገውን ሁሉ ላሟላለት ዝግጁ ነኝ። የተከበረው ንጉሳችን የማይገባኝን ሙገሳ የቸረኝ መሰለኝ። ፍላጎቴ የጀመረውን መንገድ እንዲጨርስ ነው። የዩዘርሲፍን ፍላጎት ሁሉ ሞላለሁ። ሁለት ፍላጎቶች አሉኝ። የመጀመሪያው የታሰሩት ወይዛዝርት እንዲፈቱ ሲሆን
ሌላኛው ደግሞ የዛዊራ እስረኞች በነፃ እንዲለቀቁ ነው። እኔ በእነሱ ጉዳይ ላይ ሁሉ ተያዥ ሆናለሁ። ጥሩም እንደሚሆኑ ተስፋ አለኝ። እነዛን ወይዛዝርት ያሰርናቸው በፈጸሙብህ በደል ነው። ከፈለክ አሁኑን እንለቃቸዋለን። ነገር ግን አንተ የረሳኸው ነገር ቢኖር ዙለይካ ለዘመናት ዛዊራ እንደወረወረችህ ነው። በትክክል የተከበሩ ንጉሳችን፣ ይህንን ለመርሳት ብዙ ጊዜ ጥሬያለሁ። በዙለይካ ምክንያት ለዓመታት እስር ቤት ተጥለሃል። እሷ ከሃዲና ሴረኛ ሴት ናት። የእጇን ልታገኝ ይገባል። እኔ ሰዎችን በበቀል ልቀጣ አልተፈጠርኩም። ለምህረት ለእዝነትና ለሰላም የሚጣራ ስብዕና ለጠላት በቀል የሚሆን የጭካኔ ልብ ሊኖረው አይገባም። በዙለይካና በኩቲባር ላይ የበቀል ጅራፍን ታሳርፍባቸዋለህ ብለን ስንጠብቅ ነበር። በነፍሴ ላይ የተለጠፈብኝን አሉባልታ ሐሰትነቱን ማሳየት ብቻ እነሱን እስር ቤት ላስገባ ይቅርና እጆቻቸው ንጹህ የሆኑ ሁሉ ከእስር እንዲለቀቁ ፈልጋለሁ። የዛዊራ እስረኞች ጉዳይ እዚህ የሚነሳ አይደለም። እነሱ አደገኛ ሰዎች ናቸው። የአሙንን ትእዛዝ የጣሱና የግብፅን ህገ መንግስት የናዱ ናቸው። ወንጀላቸው ከባድ ነው። የግብፅን ህግ ጥሰዋል፣ አጭበርብረዋል። ከነሱ ጋር ለዓመታት ኖሬያለሁ። ህይወታቸው እንደተቀየረና ስብዕናቸው እንደነጻ ቃል እገባለሁ። ትላንት ወደ ነበሩበት በጭራሽ አይመለሱም። ጉዳዩን ወደ አንተ ልመልሰው። መቼም ይሄንን ነገር በጥልቀት ሳታየው የቀረህ አይመስለኝም። ነገሩን አስብበትና የወሰንከውን ማድረግ ትችላለህ። በጥልቅ አስብበትና በነፃ እናሰናብታቸዋለን። አመሰግናለሁ የተከበርክ አለቃዬ። ለአለቃህ መልእክት አለ። ሰላም ለተከበረው ቴክሎድ። ከጠቅላይ አዛዥ ሆሪኒዮፕ የመጣ መልእክት ነው። መልእክቱ ለማን ነው? ለአዛዥ ኪዳሚን የሚሰጥ ነው። አምላክ አሙን ይጠብቅህ። ትእዛዝህ ይፈጸማል። ክፈቱ። ሁላችሁም አድምጡ። አንድ የጆሮአችሁን ስጡ። ከተከበሩ የንጉሠ ነገሥቱ ልዩ አማካሪ ለዛዊራ እስር ቤት ኃላፊ ኪዳሚ፣ የዛዊራ እስር ቤት ታራሚዎችን የባህሪ ለውጥ ካየም በኋላ እንዲሁም አብዛኞቹ እስረኞች ባልፈጸሙት ጥፋትና ወንጀል መታሰራቸውን በጥልቅ ከመረመርን በኋላ ይህንን ውሳኔያችንን አሳልፈናል። የቀራቸውን የእስር ጊዜ ምህረት በማግኘት በቀጣዩ ሕይወታቸውም በጎ ነገርን በመጠበቅ በነጻ አሰናብተናቸዋል። የተከበሩ የንጉሠ ነገሥቱ አማካሪ ዩዘርሲፍ፣
ያለ ዩዘርሲፍ ዘዊራ ላይ መኖር ማን ይችላል? ምን አለ እኔም ከዚህ እስር ቤት ነፃ በወጣው። ዩዘርሲፍን ለማየት ጓጉቻለሁ። የምትለው የኔ ምኞቴ ነው። እውነት በነጻ ተለቀናል? አዎ፣ በተከበሩ የንጉሠ ነገሥቱ ልዩ አማካሪ ዩዘርሲፍ ትእዛዝ ነጻ ወጥታችኋል። ማናልክ? ዩዘርሲፍ የታላቁ ንጉሥ አማካሪ ሆኖ ተሰየመ? አዎ፣ ነገሩ እንደዚያ ነው። ሰማችሁት? ዩዘርሲፍ የታላቁ አሚናውቲብ ልዩ አማካሪ ሆኗል። ምን ማለት እንደሆነ ይገባችኋል? ንጉሱ እኮ በሱ ተማምኗል ማለት ነው። ዩዘርሲፍን በሩቁ እያዩት መኖር ይቻል ይሆን? ይህ ጅምር ብቻ ነው። ካሁን በኋላ አፍቃሪውን ሁሉ ታያላችሁ። አንቺም ማጀብ ሰልችቶናል። መፍጠን ይኖርብሻል። የሚወራውን ሰምታችኋል? የቤተ አሙን አገልጋዮች በንጉሱ ፊት ተዋረዱ። የህልሙ ፍቺ ያለ ጥርጥር ተፈጻሚ ነው። ህልምን የመፍታትን ጥበብ ከጌታው እንደተማረና ከራሱ አንዳች እንደማያውቅ ይናገራል። በትክክል ሁሌም ስለ አምላኩ ያወራ ነበር። የእሱ አምላክ ከአሙንም እንደሚበልጥ ሳይናገር አይቀርም። አኒክማሆ እንደ ዛሬ አዝኖ አያውቅም። የቤተ አሙን አገልጋዮች አንገታቸውን እንዳቀረቀሩ ቀሩ። እሱ ከግብፅ ህልም ፈቺዎች ሁሉ ይበልጣል። ዩዘርሲፍ ለሚቀጥሉት 7 ዓመታት በጥጋብ በቀጣይ ደግሞ ለ7 ዓመታት በረሃብ እንደምንቆይ ነግሮናል። ስለ ቀጣይ 7 ዓመታት በደንብ ልናስብበት ይገባል። ይህንን እንዴት ልታውቅ ቻልክ? ዩዘርሲፍ በህልም ፍቺ ሳት ብሎ ታውቅም ይላሉ። እንደ አስተዋይ ደግሞ መጠንቀቁ ክፋት የለውም። ዩዘርሲፍ ይህንን ህልም እንዲህ ከፈታው ያለምንም ጥርጥር እውን ይሆናል። እውነቱን ነው። አስተርፈን ጎተራ የምንሞላ ከሆነ በረሃብ አናልቅም። ድርቁ ባይከሰትም የምንጎዳው ምንም ነገር አይኖርም። የት ነው ያለኸው ዩሱፍ? ሁሉም የሚያወራው ስላንተ ነው። ለምን ከኔ እይታ ራቅ?
የማደርግልህ ነገር ይኖራል? ለአመታት ያንቺን እርዳታ ከጅዬ አላውቅም። አሚናውቲ ቤተ መንግስት በተፈጠረው ጉዳዮች ላይ ግን ማለት የሚኖርብኝ ነገሮች አሉ መሰለኝ። ትዝ የሚላችሁ እንደሆነ ለ10 ዓመታት ያክል ዩዘርሲፍን ሰዎች እንዲረሱት እስር ቤት ደብቀነዋል። ምንም ወንጀል ያልፈጸመውን ሰው ለእስር ዳረግን። ወንጀሉ ዙሌይካን አለመታዘዙ ነበር። እንዲሁም ለጢባ ከተማ ሴቶች አለማጎብደዱ ነበር። እውነት ተደብቆ አይቀርምና ውርደትና አፍረት ወደ እኔና ወደ ዙሌይካ መጣ። ለራሴ እንኳን አልሜ የማላቀውን ደረጃ እንደምታዩት ተጎናጽፏል። ትላንት የኔና የሷ ውርደት በአሚናውቲ ፊት ተጋለጠ። እሷ ባለቤቷን በመካዷ ምክንያት ንጹህን ዩዘርሲፍን በማሰቃየቷ ምክንያት ያገኘችው ቅጣት ነው። የኔ ወንጀል እርሱን በማሰሬና ከእርሷ ጋር በማበሬ የተቀበልኩት ቅጣት ነው። ይህ ለእናንተ ትልቅ ትምህርት ይሆናችኋል። ለአመታት ልቤ ውስጥ ሲብላላ የነበረውን ነገር እንድናገር ፍቀዱልኝ። ዙሌይካ የቤተሰቧንና የባሏን ክብር አቆሸሸች። የስሜቷን ሁሉ እንድንፈጽም እንደፈለገች ነዳችን። ያንን አስተዋይና ንጹህ ዩዘርሲፍን ለማሰር በማበሬ የደረሰብኝ ቅጣት ሲያንሰኝ ነው። እኔ ወንጀሌን አልክድም፣ አጥፍቻለሁ። ስለ ዩዘርሲፍ ስብዕና የተጠቀምከው አገላለጽ ተራሰው አለማፍቀሬን በደንብ የገለጸልህ መሰለኝ። አሁንም የምትናገሪውን አታውቂም ማለት ነው? ይህ ማለት ሁሉም የከተማው ሴቶች ጋጦጥ ይሁኑ እያልሽ ነው? ስሜታቸው እንደነዳቸው የሌላውን ህይወት ያውኩ እያልሽ ነው? እንዳንቺ ያለ ሴሰኛ ሴት እርግማን ይውረድባት። እንደኔ አይነቱን ቢጠፋ ይሻላል። እንደ ዙሌይካ ያለ ነውር የሰሩ ሰዎችን በዝምታ የሚያልፉ ሰዎች ኒሚሳቡ። አቤት እመቤቴ። ዩዘርሲፍ ከእስር ቤት እንደወጣ ሰምተሃል? እኔ የወጣ ጊዜ እዛው ነበርኩ። የአሚናውቲብ ልዩ አማካሪና የግብጽ ግምጃ ቤት ኃላፊ መሆኑን እስታውቃለህ? ይሄማ ሁሉም የሚያወራው ነው እመቤቴ። ከተፈታ በኋላ ሌሎቹን እስረኞችም አስፈታ። ከዩዘርሲፍ ይሄው ነው የሚጠበቀው። አታላይ የግብጽ ወይዛዝርትም በሱ ዝነት ተለቀቁ። እንዴት ያለ ሰው ነው! ማንም ይሄን አያደርግም። አሁን ያንተን ነጻነትም ይፈልጋል። እኔ ዩዘርሲፍ ነጻ ሊያወጣኝ? አዎ ትክክል። የዩዘርሲፍ ፍቅር ነጻ ብሎሃል። ከዛሬ ጀምሮ ነጻ ነህ። ወደ ዩዘርሲፍ መሄድ ትችላለህ። ዙሌይካ ለዛሬ እንኳን እንደ ዩዘርሲፍ መሆን የለባትም።
ይቅር ማለት አይገባኝም? ሰውንስ ነፃ ማድረግ የለባትም? እኔ እመቤቴ ያመሰግናለሁ። አመሰግንሻለሁ እመቤት ዙሌይካ። በሉ ቆጥጡ፣ በሉ አውጡ፣ በሉ። ማን ይሆን ይህ ሰው? ምን አይነት እድል ነው ይሄ? ሲወጣ እናውቃለን። እግሩ አንተ ሰው ተንቀሳቀስ፣ ሳብ እንጂ በሉ ወጣቶች ሳቡ። ወደ ሜዳ አድርጉት። ሰምቶ ነው ወይስ ተገድሎ? ይህ የቤተ አሙን ህልም ፈቺ አይደለም እንዴ? ለእንዲህ ያሉ ጉዳዮች ሁሌም ቢሆን ዝግጁ ነኝ። ማን ወዳጄ? የተከበሩ ቢዳሙን የት ናቸው? አለቃዬ ቢዳሙን፣ አለቃዬ! የቤተ አሙን ህልም ፈቺ ሞቶ ተገኘ። ውሃ ውስጥ ሰጥሞ አገኘ ነው። ከአሳ አጥማጁ ጋር ሂዱና ምን እንደሚላችሁ ጠይቁት። የቤተ አሙን ታላቁ አዋቂ ሬሳ ውሃ ውስጥ ተገኘ ነው የሚለው። ሬሳው የሱ ከሆነ ይዛችሁት ተመለሱ። እሺ አለቃዬ። አንተ ሞኝ! ለዚህ ተልእኮ የሚበቃ አቅም የለህም ማለት ነው? እኛ የወረወርነው ቦታ በአሳ ነባሪ የተሞላ ነበር። ታዲያ ለምን ሬሳው ተንሳፈፈ? የሰውየው መሞት ከቤተ አሙን ጋር ከተነሳ ለዚህ ተጠያቂው አንተ ሆነህ። ከዛሬ ጀምሮ ዓላማህን በትክክል ካላሳካ ነገሮች እንዲበላሹ ከፈቀድ የገንዘብ ሽታውን እንኳን አታገኝ። ሂድ ከዚህ። የተሰጠኝን ተልእኮ በሚገባ ፈጽሜያለሁ። ምን እንደተፈጠረ መገመት ይከብዳል። አሁን ሂድ። ማንም እዚህ እንዳያይ። ከሰው እይታ ተከልለህ ሂድ። ማንም ሲያይ ሂድ እያልኩህ። ከህልም ፈቺዎቹ አንዱ ነው አይደል? ሄይ አንተ ቤላሩስ አይደለህም? የአሚናውቲቭ መጠጥ ጠማቂ ሙንዙልኪፍታ ነህ አይደለ? ተሳሳትኩ። ጓደኛህ የዩዘርሲፍ እንዴት ነው? ደህና ነው። ለምን ፈለግከው? ከእሱ ጋር ትልቅ ሥራ ይጠብቀኛል። እስከማየው ጨንቆኛል። የት ነበር ያገኛችሁት? የት ነበር? የውሃው ዳርቻ ላይ ተደፍቶ አገኘ ነው። አማልክቱ ነፍሱን ይቀበሉት። የቤተ አሙን ታላቅ አገልጋይ ነበር። የዩዘርሲፍን የሕልም ፍቺ ሕሊናው መቀበል ተስኖት ራሱን አጥፍቶ ይሆናል። ሕይወቱን ለባህር ሰጠ ማለት ነው። እንዲህ ያለው አዋቂ ንጉሡ ፊት ቀርቦ ህልም መፍታት አለመቻሉን እንዴት ሊቋቋም ይችላል? ከባድ ነው። ራሱን ለማጥፋት ምክንያት የሆነውም ይህ ይመስለኛል። በሉ እንግዲህ ወደ ምዕራብ ይዛችሁት ሂዱና
በድኑን እዛው አሳርፉት። ስለ መግደላቸው እርግጠኛ ነህ? ምንም ጥርጥር የለውም። ትላንት ቢዲያሙን ሰውየውን ሲያናግረው አይቻለሁ። ሙንዙል ኪፍታ ደግሞ ሬሳውን እያየ ሲስቅ አይቻለሁ። የገደሉት እነሱ ናቸው። የዛን ቀን አኒክማው እንዴት እንዳየው ትዝ አይልህም? እርስ በርስ እስኪተራረዱ ድረስ ምህረት ከልባቸው ውስጥ ጠፋ። አኒክማውም ሆነ ሌሎች ማንኛውንም ወንጀል ከመፈጸም ወደ ኋላ አይሉ። እነዚህ ሰዎች ሊቀጡ ይገባል። እንዲህ ያለ አሰቃቂ ተግባር እንዲፈጽሙ መፍቀድ የለብንም። አኒክማው እንደሆነ የራሱን ህገ ደንብ አውጥቷል። የግብፅ አስተዳደር እንኳን ጣልቃ መግባት አይችልም። አላህ ከረዳኝ ይህንን ችግር ከስሩ ነቅለዋለሁ። አሁን እንኳን ስላንተ ስጋት እያደረብኝ ነው ዩዘርሲፍ። ራስህን ጠብቅ። የጠባቂን ጠንካራ እጆች ከያዝኩ የእነሱ ተንኮል አይጠጋኝም። የሰሩትን ወንጀል ለህዝቡ ሁሉ እንዲደርስ አድርጉ። የፈጸሙትን በደል ሰው ሁሉ ሊያውቀው ይገባል። ሙንዙል ኪፍታን በደንብ ጠብቁት። አደገኛ ሰው ነው። በነጻነት ከተለቀቀ ከዚህ የከፉ ወንጀሎችን ሊፈጽም ይችላል። ከሳምንት ጀምሮ አንድ እንግዳ ስላንተ በተደጋጋሚ ይጠይቃል። ስሙን አልነገረህም? ነግሮኛል። ማሊክ አለኝ መሰለኝ። አዎ ማሊክ ማሊክ የዘር ልጅ ሊሆን አይችልም። ራሱ ነው የዘር ልጅ ማሊክ። እሱ ነው ራሱ ነው። ይህማ ሊሆን አይችልም። ከ20 ዓመታት በላይ ሲፈልግ እንደኖረ ነግሮኛል። ራሱ ነው። ፈልጉና አግኙት። በደንብ ፈልጉትና ወደኔ አምጡት። ትእዛዙ ይፈጸማል አለቃዬ። የዘር ልጅ ማሊክ ይገርማል።